እኔ የምወደው በመጀመሪያ ራሴን ነው። ስንት ኤክስ አለ ግን በስመ አብ ሲጠየቅ አንዳንድ ጥያቄ የሚመለስ ይመስላል፣ ግን በጣም ከባድ ነው። ዋትስ ጉድ ዩቲዩብ እንዴት ናችሁ? ዛሬ የእናንተን ጥያቄ ለመመለስ ባበደ ቪዲዮ መጥተናል። ግን ዛሬ መጀመሪያ ከሰላምታም በፊት ከምንም በፊት ልጠይቃችሁ የምፈልገው ነገር ከዚህ ቪዲዮ በኋላ አይዲያ ንገሩኝ። ዩቲዩብ መሰራበት ጠፍቶኛል። በቃ ጥፍት ነው ያለብኝ። አይዲያ ንገሩኝ። እንደተማረ ሰው እናወራኒና እናንተ በኮሜንት ተግባብተናል። አዎ ብለውኛል። የእናንተን ጥያቄዎች ለመመለስ ዛሬ መተናል። በስመ አብ አንዳንዶቻችሁ የማይጠየቅ ጥያቄ ነው የምትጠይቁት። ለማንኛውም እስከ ቪዲዮ መጨረሻ አብራችሁ ይሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ መርጬ ነው የምመልሰው እንዴ እንዳለ አልመልስም። ብቻ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌትስ ጎ። ከዛ አሁን ቆይ ለምንድን ነው ዩቲዩብ የከፈትከው? ከዛ ዩር ፓሽን ምናምን ይላል። እኔ ዩቲዩብ የከፈትኩት የሆነ ጊዜ ነው ሀሳቡ የመጣልኝ የሆነ ግን ከዛ የመጀመሪያ ቪዲዮ ትዝ ይላችኋል። ቫይብ ዊዝ ሚ ብዬ ሰብስክራይብ ሁሉንም ሰው ሰብስክራይብ ያስደረኩበት ቪዲዮ የሱ ቪዲዮ ላይ በጣም ኢነርጂ እንዳለኝ ገባኝና በዩቲዩብ ለመቀጠል ወሰንኩ። ስለዚህ ዩቲዩብ ላይ ቀጠልኩ ማለት ነው። ይደብራችኋል? ሁለተኛ ጥያቄ እና አንብብ እስቲ። What do you love and appreciate about yourself? እኔ የምወደው በመጀመሪያ ራሴን ነው። ራሴን በጣም የምወድ ሰው ነኝ። ሌላ ደግሞ ስለኔ ከሆነ ኧረ ይሄ ጥያቄ አንተ ከባድ ነው። እኔ ራሴን ወዳለሁ፣ ባህሪዬን ወደዋለሁ፣ አቋሜን ወደዋለሁ። እስቲ እኔ ልመልስ እንዴ? ስለ ራሴ ያለኝን ነገር ወደዋለሁ። ከዛ ፓሽኔን ወደዋለሁ። አሁን ዩቲዩብ ላይ ኢነርጂን ወደዋለሁ። አይዲያ ቢጠፋብኝም ወደዋለሁ ማለት ነው። እንደዛ ነው። ብቻ ሌትስ ጎ ቱ አናዘር ኩዌስችን። ሶስተኛ ጥያቄ ቴል አስ ዋይ ዩ አር ኢነርጂ ኦልዌይስ ፉል። እንዴ እሺ፣ አረ እኔ እንደውም በጣም ፈዛዛ ነኝ። ጌታን ፈዛዛ ነኝ። እንደውም እኔ ምናልባት አሁን ከጠየቅሽኝ ሰው ጋር ወይም ከጠየቅኝ ልጅ ጋር ስንገናኝ በጣም ኢነርጀቲክ ስለመሆንባችሁ ይሆናል እንጂ በጣም ፈዛዛ ነኝ። ግን በጣም ኢነርጀቲክ የሆንኩ ከመሰላችሁ ጋድ ነው አይደል? አራተኛ ጥያቄ ኧረ በኢየሱስ ስንት ኤክስ አለክ? ግን እባክህ በስቶሪ አታጨ እኔ የምን ኤክስ ምን ኤክስ ራይት ነው ኤክስ እኔ አንተ ነህ ይሄን ጥያቄ ጠይቋ። እሺ ስንት ኤክስ አለክ? ግን እኔ ኤክስ የለኝም ኤክስ እኔ ኤክስ የለኝም ገና። ባይዘው ተማሪ ነኝ። ከፍሌን አልነግራችሁም። ምናልባት አብረንም እንደማር ልጆች ኮመንት ላይ እንዳታስበሉ። ስንት ኤክስ አለ ግን እባክህ በስቶሪ ገና በህልም እመጣብሃለሁ። በስቶሪ አትጨናንቅ ይላል። ብቻ ኤክስ የለኝም እኔ ጋይስ። አምስተኛ ጥያቄ ዩር ፌቨሪት ፐርሰን ኤንድ ዋይ ኢዝ ሂ ዩር ፌቨሪት ፐርሰን? ወንድ ሂ ብለሽ ነው የጠየቅሽኝ። በመጀመሪያ ሺም እንደሆነች አታውቅም። ሂ ብለሽ ነው የጠየቅሽኝ። ማንን አይተሽ? ሴት ናት የጠየቀችኝ። ባይዘው ዩር ፌቨሪት ፐርሰን? ማይ ፌቨሪት ፐርሰን ኢዝ ማይ ማም። እናቴ ናት የኔ ፌቨሪት ፐርሰን። ከዛ እህቴ ናት ማይ ፌቨሪት ፐርሰን። ብቻ ሂድ ማይ ዩር ፌቨሪት ፐርሰን እናቴና እህቴ ናቸው። ለምንድን ነው ፌቨሪት ፐርሰን የሆኑት? እናቴ ስለሆነች ነው ፌቨሪት ፐርሰን የሆነችው። በቃ እናትነቷ ብቻ ፌቨሪት ፐርሰን ያስብላታል። እህቴም እህቴ ስለሆነች አንኮንዲሽናል የሆነ ክራይቴሪያ እኔ ላይ ስላላት ነው ማይ ፌቨሪት ፐርሰን የሆነችው ማለት ነው። ወደ ሌላ ስድስተኛ ጥያቄ በለው ዱ ዩ ሃቭ አ ገርልፍሬንድ ኤንድ ኦልሶ ጋይስ የሚለውን ወርድ መጠቀም አቆምኩ ወይ?
የሆነ ሁለተኛ ቪዲዮ ላይ እዛ በ200 ብር ፈረስ መጋለብ የሚቻልበት እዛ ሪቪው ያረኩት ላይ በጣም ጋይስ እንግዲህ አብዝቼ ነበርና ብዙዎቻችሁ ኮመንት ሰጣችሁኝ ነበር። አቆም እኔ እንደውም ምን አስቤ ነበር መሰላችሁ ጋይስ እንግዲህ የሚለውን ዩዘር ኔም ይላረገው ጋይስ እንግዲህ የሚል ዩቲዩብ ልከፍት ነበር ግን ይሄ ሰግጥ ፈምስ ሳይሆን ሰጋግጠ ፈምስ ነው። ስለዚህ አይሆንም በለው። ዱ ዩ ሃቭ አ ገርልፍሬንድ የሚለው የለኝም፣ እኔ የለኝም ጭራሽ ምናልባት የለም ከዛሬ 20 ዓመት በኋላ ጠብቁ። ወደ ኔክስት ኩዌስችን እንሂድ። እሺ የሰባተኛና የመጨረሻ ጥያቄ what helped you get too close to God? ግን በስማ ሲጠየቅ አንዳንድ ጥያቄ የሚመለስ ይመስላል፣ ግን በጣም ከባድ ነው። ብቻ ያው የእግዚአብሔርን ቃል ማንበብ፣ መጸለይ ዋና ብዬ የማስባቸው እኔንም የረዱኝን ነገር የእግዚአብሔርን ቃል ማንበብ፣ መጽሐፍ ቅዱስ ማንበብ፣ መጸለይ በጣም ከጌታ ጋር ያለንን ፌሎሺፕ ኢንቲሜት እንዲሆን ያደርጋል፣ ወይም ደግሞ ከጌታ ጋር በጣም እንድንጣበቅ ይረዳናል ማለት ነው። ብቻ እንደዛ ነው። አለቃ ጥያቄ ቪዲዮአችንን ልበል። ቪዲዮዬን ስለተከታተላችሁት በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ መጀመሪያ ላይ እንዳልኳችሁ አይዲያ ነገሩኝ፣ ኮሜንት ላይ ኢንቦክስም አዋሪኝ ብታቁኝ ሰዎች ምናምን ሰብስክራይብ አድርጉ። ይሄው ሰብስክራይብ አያረግም እኮ ይሄው አያረግም። አርግ ሰብስክራይብ አርግ። ብቻ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ባበደ ቪዲዮ እንገናኛለን። አይዲያ ነገሩኝ። ፒስ አውት።